ተዘገናለሁ። ይሄ ባህላዊ የለቅሶ ወይም የቀብር ስርዓት ነው። ከዛም በኋላ ይቀበራል። ይሄ የአስክሬን ቤት ነው። ከዛም ፍየል መስዋዕት ይደረጋል። ከዛም በኋላ ወደ ቀብር በጅባት ቀብር የሚሄድበት ጊዜ ይሆናል። ይሄ አሁን የባህላዊ የቀብር ወይም የሟች የመጀመሪያ ልጅ ነው ይሄን የሚያደርገው። የመጀመሪያ ልጅ እሱን ያደርጋል። በጣም የሚያስደንቅና የሚገርም ነው። እስካሁን ድረስ እኔም ራሱ አላወቅኩትም ይሄንን ባህል። እንደን ሁኔታ ነው የሟች ልጅ መጀመሪያ ልጅ ነው ይሄን ስርዓት የሚያደርገው። እና በተጨማሪ ቡናም አለ። ቡና ስርዓት ያደርጋሉ። ቡናም እዛ ያፈሳሉ። ደም ያፈሳሉ። ገልገል ጥቦትም ያደርጋሉ። አለ። ሴቶችም ደግሞ በየፊናው ቁጭ ይላሉ። ይሄን ይመስላሉ። በየፊናው ቁጭ ብሎ እኔ ያሉ ይሄን ይመስላል። በጣም የሚገርም ነው። እስካሁን ድረስ ያው ገልገላ አልሞተችም። ይሄ ስርዓት የሚያደርገው የመጀመሪያ ልጅ ነው። የሟች መጀመሪያ ልጅ ነው። ይሄ ስርዓት ያደርጋል። አሁን ገልገሉ ሞቷል። በዚህ አይነት ሁኔታ እየተከናወነ ይገኛል። ማለትስ እንግዲህ እናም ተገኝተን በቦታ ላይ ይሄ እንደምትመለከቱ የአስክሬን ቤት ነው። የባህላዊ የአማር ወይም የባና ባህላዊ የለቅሶ ስነ ስርዓት ነው። እናም ተገኝተን ሙቀቱም በጣም ከባድ ነው። ሙቀቱም አለ። አካባቢ በጣም ይሞቃል። ፀሐይ ብቻ ነው ያለው ይመስላል። ይሄን ይመስላል። በጣም የሚገርም ነው። ሰዎች በየፊና ቁጭ ብለው ይሄን ያደርጋሉ። ስነ ስርዓቱን ታዳሚዎችም አሉ። መሳሪያ ይተኮሳል። በተለያየ ነገር አርቄ ምናምን ይጋብዛሉ። ይሄን ያደርጋሉ። በጣም የሚገርም ስነ ስርዓት ነው። እና የባህላዊ የእርቅ ስነ ስርዓት ይሄን ይደረጋል። መሳሪያ ይተኮሳል። በጣም የመጀመሪያ ልጁ መሳሪያ የሚተኩስበት ጊዜ ነው። አሁንም ይሄን ይመስላል። ስነ ስርዓቱ የሚገኛል ይመስላል። ያው ስነ ስርዓት ነው። የለቅሶ ስነ ስርዓት ስለሆነ ተደረገ ይገኛል። እዚህ እንግዲህ ተገኝተን ያው ስርዓቱ የተደረገ ስላለ ይችላል። እናመሰግናለን። በተጨማሪ አዲስ ነገር ካለ እንመጣለን ተመልሰን። አፍታ ቆዩ።